አንድ አካውንት ራሳችሁን ቻሌንጅ ለማድረግ ብላችሁ ከጀመራችሁ ማለት ነው ያንን እንደ እንቁላል ነው የምታዩት። ማስተካከል ያለባችሁ ነገር ያንን አካውንት ላለማጣትና ራሳችሁን ፕሩቭ ለማድረግ ትሞክራላችሁ። እና ለምሳሌ ሌሎች አካውንቶች ላይ ማድረግ ያለብኝ ነገር በኮንፊደንስ አደርጋለሁ። ኦልሬዲ ፈንድ አካውንቶችም ሌሎች ላይቭ አካውንቶች ላይ ማለት ነው። ይሄ ግን ቻሌንጅ ብዬ የጀመርኩት አካውንት እሱን ቶሎ ብዬ ብሬክ ኢቭን ማድረግ ካለብኝ ቦታ ላይ ብሬክ ኢቭን አደርጋለሁ። ምንም አይነት ኤክስኪውዝ አልሰጥም። ስቶፕ ሉዙ ከፍ ካለ ለምሳሌ ጎልድ ላይ ቻሌንጅ የጀመርኩት አካውንቱ ብዙም ከፍተኛ ስላልሆነ ጎልድ ላይ 0.1 ላይ ሪስኩ ከፍ የሚል ከሆነ እያየሁኝ አልወስድም። ምክንያቱም አይመችም። በ0.1 ብታደረጉትም ሪስክ ከምታደረጉት በላይ ነው ሪስክ የምታደረጉት ማለት ነው። እንደዛም በመሆኑ ምክንያት ይሄ 2 ሳምንት በጣም ትልቅ የኪሳራ ሳምንት ሊሆን ነበር፣ ግን አትርፌዋለሁ። ምን እንደተፈጠረ እናያለን። የትሬዲንግ ቻሌንጅ አፕዴቱ ማለት ነው $140,000 ብዬ የጀመርኩት እሱ እንደቀጠለ ነው። $32 ብቻ ቀርቶ ነበረ። $32 አሁን ወዳለንበት ኦልሞስት ወደ $300 ደርሷል። አሁን ደግሞ ምን ተፈጥሮ ነው ቻርት ላይ ገብተን ምና ይሆናል። እንዴት ናችሁ? ሳምንታችሁ እንዴት ነበረ? የሁላችሁ ሳምንት ትሬድ የወሰዳችሁ ኦር ባክ ቴስት እያደረጋችሁ የነበራችሁ ስትራቴጂ እየመረጣችሁ ምናልባት የጀመራችሁ ሰዎችን ካላችሁ ኤኒ በትሬዲንግ ዙሪያ ላይ ያላችሁ ሰዎች እንዴት ነበር የዚህ 2 ሳምንታችሁ? ትሬዲንግ አፕዴት 2 ሳምንት ነው አይደለ? ምን ፖስት ማድረገው። ቀጥታ ወደ ቻርቱ ነው የምንሄደው። ምንም አንቆይም። ፈርስት ግን አሁንም የፈንድድ አካውንት መግዛት ከፈለጋችሁ ከረንትሊ እየተጠቀምኩት ያለና ሪኮማንድ ማድረጋችሁ ጎት ፈንድድ ትሬደር ነው። ከ$17 ጀምሮ እንዳቅማችሁ ማለት ነው። ሚኒመሙ እስከ $17 $5,000 ቻሌንጅ አካውንት ማለት ነው። ከሱ ጀምሮ እስከ ኢንስተንት ፈንድ የተለያዩ ትላልቅ አካውንቶችን መግዛት ትችላላችሁ። ኢንስተንት ፈንድ ላይ ቀጣይ ሳምንት ስለ ኢንስተንት ቪዲዮ ሰርቻለሁ፣ ፖስት አደርግላችኋለሁ እንዴት መጠቀም እንደምትችሉ። ኢንስተንት ፈንድ ላይ ኮንስተንሲ ሩል የሌለው ኢንስተንት አካውንት አለ ጎት ፈንድ ላይ ማለት ነው። ሊንኩ ዲስክሪፕሽን ላይ ያለ የጎት ፈንድ ትሬደርስ፣ እሱ ላይ ተጠቀሙ። ፈርስት ስቴፕ፣ ሰከንድ ስቴፕ እንደ የተለያየ ፓኬጅ አማራጭ አላቸው መግዛት የምትችሉትም ማለት ነው። የመጀመሪያ አካውንታችሁ የምትገዙ ከሆነ ዩር ፈርስት አካውንት ላይ 50% ዲስካውንት አለ በመጀመሪያ አካውንታችሁ ማለት ነው። ወይም ደግሞ ምናልባት ከዚህ በፊት ገዝታችሁ የምታቁሙ ከሆነ ATNT በሚለው እስከ 30% ዲስካውንት ታገኛላችሁ ማለት ነው። ሊንኩ ዲስክሪፕሽን ላይ ያለ ጎት ፈንድ ትሬደርስን መጠቀም ትችላላችሁ። ሪኮማንድ ማድረጋችሁ ብሮከር ነው። ቀጥታ ወደ ቻርቱ እንሂድና ምን እንደተፈጠረ ፈርስት ግን ሳልናገር ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ያያችሁ ሰብስክራይብ ያደረጋችሁ ሰዎች ስላላችሁ ምናልባት ቼክ አድርጉት። ሰብስክራይብ የሚያበረታ ካልተነካ ሰብስክራይብ አድርጉ። መጀመሪያ ከጎልድን ጀምር። ይሄ ዩሮ ማለት ከዩሮን ጀምር። ፈርስት ይሄንን በ3 አካውንት ነበር የገባሁት። አንደኛ ኦልሬዲ ፓስ ያደረኩት የፈንድ አካውንት አለኝ። ሁለተኛ ደግሞ ላይቭ አካውንት ሌላ አለኝ። ሶስተኛ በቻሌንጁ ላይቭ አካውንት ማለት ነው $140,000 የጀመርኩት። ምን ሀፐን ሆነ? በጣም እኮ ነው የሚገርማቸው አንዳንዴ ስታስቡት። ይህን ትሬድ ገብቼው ነበረ። ይህን ትሬድ ሙሉ ለሙሉ ላይቭ ላይ ነው የገባሁት። ትሬዱን ከገባ በኋላ ኦኬ አሪፍ አይነት ሪጀክሽን አየሁኝ። ላይቭ ላይ የነበራችሁ ሰዎች ታውቃላችሁ። ሪጀክሽን ካየሁ በኋላ አይኖ ይሄ ዞን ላይ ሰም ካይንድ ኦፍ አናዘር ሪጀክሽን እንደሚኖር አውቄ ነበረ። ይሄ ሪጀክሽን ፖሲብሊ ወይ ብሬክኢቭን ካረኩት ችጋ ብሬክኢቭን ይነካብኛል፣ ካልሆነ ደግሞ እኔ ስቶፕ ሉዝ ብዬ ያስቀመጥኩት ቦታ ይሄ ዞን ማለት ነው ስቶፕ እደረጋለሁ። ከሁለት አንዱ ፎርሾር ነው ብዬ እየተጠባበኩ ነበረ። ከዚህ በፊት ተናግሬ ያውቃለሁ። ማለት ፖሲብል ሪጀክሽን ዞን ስታገኙ ነው ብሬክኢቭን ማድረግ ያለባችሁ። ይሄ ትሬንድ ላይ ለምሳሌ ቲፒኤ እዚህ ፖይንት ላይ ካረኩት በዚህ ዞን ላይ ባለው ላይ ማለት ነው ይሄን አክል ፒፕስ ሙቭ ካረገ ይሄን አክል ሪስክ ሪዋርድ ከሄደልኝ በኋላ ብሬክኢቭን አደርጋለሁ የሚለውን ነገር አልጠቀምም። ምክንያቱም አንዳንዴ መልሶ ኢንትሪን ቴስት አድርጎ ድጋሚ ትሬድ ልገባ ስለምችል ድጋሚ ኢንትሪ ቴስት አድርጎት ሊሄድ ስለሚችል ማለት ነው። ግን በዚህ ኤሪያ ላይ የእናንተ ኪ ፖይንት ካለ ወይም ደግሞ ሪጀክሽን የምታዩ ከሆነ የዛኔ ብሬክኢቭን ታደርጋላችሁ። የእኔ ሪጀክሽን የነበረው እዚህ ጋር ነው ማለት ብዙም ሙቭ ሳያደርግ ነው። ሪጀክሽኑ ወደዚህ አካባቢ ቢኖር ኖሮ ፎር ሾር ብሬክኢቭን አደርገዋለሁ። በቃ በዚህ ዞን ወደዚህ ዞን ባለው አካባቢ ቢሆን ኖሮ ብሬክኢቭን አደርገዋለሁ። ግን የነበረው እዚህ ጋር አልነበረም፣ እዚህ ቦታ ላይ ነው። ስለዚህ ብሬክኢቭን አላደረኩትም። በምን በቻሌንጅ አካውንቴም በሌሎችም አካውንት ማለት ነው። ተመለሰ። ይሄ ሁሉ ላይቭ ነው እያደረግን ያለ ነው። መልሶ መጣ፣ ቴስት አደረገው። እዚህ ፖይንት ላይ ይሄንን ፓስ ካደረገ በኋላ እዚች ጋ ማለት ነው ሌሎቹ አካውንቴ ላይ ሆልድ አደረኩት። ቻሌንጅ አካውንት ላይ ግን ለመጠበቅ ስለፈለግኩኝ አካውንቱን ብሬክኢቭን አደረኩት ማለት ነው። ያ ማለት እዚች ጋ ብሬክኢቭን አድርጌ ተቀምጫለሁ። ሙሉ ትሬዱ አሳያችኋለሁ፣ ችግር የለም በስልኬ ማለት ነው። ስንት ሉዝ እንደሆነ ስንት ዊን እንደሆነ ፕላስ ደግሞ ያለበት ሌቭል ላይ MT5 ላይ ገብቼ አሳያችኋለሁ። ስለዚህ መልሶ ሪጀክት ከተደረገ በኋላ ይሄን ቴስት ይሄ ብሬክኢቭን ጋር ወጣ ማለት ነው። ስለዚህ
ቻሌንጅ አካውንቴ ብሬክ ኢቭን ነካ። እዚህ ላይ ኦልሞስት እስከ 80-90 ዶላር ማገኝበት ትሬድ ነበረ ቻሌንጅ አካውንቱ። ሳድሊ ሚስ አረኩት። በጣም ነው ያናደደኝ። ግን በሌላ አካውንቴ ላይም አትሊስት ፕሮፊት ስላገኘሁኝ ብዙም እንትን አላለኝም። መልሶ ሶስተኛ ጊዜ ሪቴስት አድርገው እንደምታዩት 1 2 3 ማለት ነው። ዘን ትሬዱ ዊን ሆነ ማለት ነው። ብሬክ ኢቭን ቢያካብኝም በሌሎች አካውንቴ ላይ ዊን ሆነ። ቀጣዩ ቀን ላይ እንሂድ። እዚች ጋር 2 ትሬድ ነበር የገባሁት። ይህን ከማሳየት በፊት ግን ከዚህ ቀድሞ የገባሁትን ጎልድ ላይ ስላለ ጎልድ ላይ እንደምታዩት ይህን ስቶፕ ከተደረግኩ በኋላ ሁለተኛ ኢንትሪን ያደረኩት እዚች ጋር ነበረ። እዚህ ጋር እንደምታዩት ሃይ ሪጀክሽን ነበር የነበረው። ልክ ትሪገር እንደተደረገ ኢንትሪው ኦልሞስት እዚህ ጋር ነው ክሎዝ የሆነው። ታችሁታል አይደለ? 1 to 10 የነበረ ትሬድ ነው። 1 to 10 አይደለም ሶሪ፣ እዚህ ጋር ነበር ቲፒን ያደረኩት ኦልሞስት 1 to 9 1 to 8 ማለት ነው። ስለዚህ አሪፍ ሪጀክሽን ሆነ። ዘን something happened I don't know ምን እንደሆነ አላውቅም። ብቻ በአንዳንድ ሚድል ኢስት አካባቢዎች ላይ የሆነ ችግር ተፈጠረ፣ የሆነ ፖስቶች ተደረጉ ምናምን ነገር የዛን ታይም ላይ ደምብ አረገ ማለት ነው። እንደምታዩት ይሄ ኒውስ ነበረ እቺኛው ስቶፕ ያደረገኝ ማለት ነው። ሜቢ ይሆናል ብዬ አንቲሲፔት ያደረኩትና ኤክስፔክት ያደረኩት ማለት ነው። ሪጀክት አድርጎ ዌይት እዚህ ጋር ሪጀክት አድርጎ some kind of rejection ያሳይና በቦዲ ሳይሆን በካንድል ክሎዝ ሆኖ ወርዶ ሌላ ኢንትሪ እዚህ ጋር ይሰጠኛል ብዬ ነበር ኤክስፔክት ያደረኩት። እሱን አልተጠቀምኩትም። ምን አበር ሆነ እዚሁ ሪጀክሽን ሆኖ ራሱን ብሬክ አድርጎት ይሄ የሚገርም ኢንትሪ ሰጠኝ። ይሄን ትሬድ አይ ቲንክ ቪዲዮውን አይታችሁታል ብዬ አስባለሁ። ምክንያቱም it was like my biggest ሚደንቅ ትሬድ ብዬ ከመወስዳቸው አንዱ ትሬዶች መካከል አንዱ ነው። ኢንትሪ አገኘው እዚህ ጋር መልሼ ዘን አፍተር ዳት ክሊር የሆነ ዊን ሰጣኝ ማለት ነው። እነዚህ 2 ሉዞች ሆኑ፣ ይሄ ዊን ሆነ። እነዚህ 2 ሉዞችና የዩሮ ጨምሮ አጠቃላይ በዚህ ትሬድ ብቻ ሪከቨር አድርጌያለሁ። ቀጣይ ትሬድ ደግሞ እቺን ጎልድ ትሬድ ድጋሚ ወሰድኩኝ ማለት ነው። እንደምታዩት ካንድሉ ዲፕ ገብቶ ነበረ ግን ስቶፕ አላደረገኝም። ይሄም የሚገርም ትሬድ ዊን ትሬድ ነው። ኦኬ ያ ይሄም ዊን ትሬድ ነው። ቲፒ ሂት አድርጓል። አክቹአሊ ቲፒ የነበረው ወደዚህ ጋር አካባቢ ነበረ ግን እዚህ ጋር ክሎዝ አድርጌዋለሁ። ዘን ሌላ ኢንትሪ ለመግባት እዚህ ጋር ኤክስፔክት እያደረኩ ነበረ ግን አላስገባኝም። ስለዚህ ትቼዋለሁ። አሁን ቀጣይ ይሄ ፖይንት ላይ ላይክ ኤክስፔክት አደርጋለሁ እስከዚህ ፖይንት ሪች ያደርጋል ብዬ I might expect for another entry ማለት ነው። round here area እዚህ ኤሪያ ላይ ሌላ ኢንትሪ ኤክስፔክት አደርጋለሁ። ወደዚህ ኤሪያ ላይ ሌላ ኢንትሪ ኤክስፔክት አደርጋለሁ። ይሄ 1 hour ታይም ፍሬም ላይ ነው። ምናልባት 1 hour ላይ እስከታች ወርዶ አንድ ኪ ፖይንት ሰጥቶ ወይም ሊኩዊዲቲ ቢልድ አድርጎ ይወጣና መልሶ ሊኩዊዲቲን ቴክ አድርጎት እስከዚህ ፖይንት ሊደርስ ይችላል። we never know። ከሳተን ሆነን የምንናገረው ነገር የለም ትሬዲንግ ላይ። ስለዚህ this is what happened። ወደ ዩሮ እንሂድ። ወደ ዩሮ ሲሄድ ደግሞ ይህን ትሬድ በትንሽ ለውጥ ገባሁት። እንግዲህ ቲኤንቲ ሜምበር ላይ በነገራችሁ ላይ ሁሉም ነገር ቲኤንቲ ሜምበር ላይ ፖስት እያደረኩ ነው። ሁሉም ነገር ማለት ነው። ከኔ ጋር አብራችሁ ትሬድ ትወስዳላችሁ ቲኤንቲ ሜምበር ላይ። እዛ ላይ መግባት ከፈለጋችሁ ጆይን ማድረግ ከፈለጋችሁ ማለት ነው ዲስክሪፕሽን ላይ ያለ አቤዘር ቲኤንቲ ሰፖርት የቴሌግራም ዩዘር ኔም አለ። እዛ ላይ ያናግሯቸው። ወር ፊት ለፊት በምታዩት ዩዘር ኔም ቲኤንቲ ሜምበር መሆን እፈልጋለሁ ብላችሁ አብረን እንገባለን። ከመግባት በፊት ፖስት አደርጋለሁ። ስለዚህ አብረን ትሬድ እንወስዳለን። ኤክስፔክት ማድረገውን እነግራቸዋለሁ እዛ ላይ ማለት ነው። ይሄ ትሬድ ሉዝ ሆነ። ዘን እዚች ጋር ለሚሾዩ 2 ኤክስፔክት ያደረኩት ፖይንት ነበረ። ሎንግ ፖይንት ነው እዚች ጋር የገባሁት ማለት ነው። በጣም ሃይ ሪስክ ዋርድ ያለው ትሬድ ነው። ምንም ትንሽ ሪስክ ባደረግም 2 ትሬዶች ናቸው የወሰድኩት ማለት በተለያየ አካውንት ማለት ነው። ይሄኛው አካውንት 12 ሪስክ ዋርድ ያለው አካውንት የወሰድኩበት ፖስት አድርጌላችሁ ለዛው ቲኤንቲ ሜምበር ላይ ከመግባቴ በፊት ማለት ነው። ይሄ ትሬድ የወሰድኩት በቻሌንጅ አካውንት ነው። አሪፍ ሪስክ ሪዋርድ ያለው ሞስት ፕሮባብሊም ይሄ ፖይንት ላይ ሪች ያደርጋል ብዬ ኤክስፔክት ስላደረኩ ነው። በሌላ ፈንድ አካውንት ደግሞ የወሰድኩትና በሌላ ፈንድ አካውንትና በሌሎች ላይቭ አካውንት የወሰድኩት ደግሞ ይሄ ትሬድ ነው። ይሄ ቲፒ ታረጋ ይሄ ብሬክ ኢቭን ነካ ማለት ነው። ብሬክ ኢቭን ነው ይሄኛው። this might be like በጣም ቢግ ዊን ነበር እዚህ ጋር ክሎዝ ባረጋው የሚሆነው ግን በስልኬ ላይ የዛኔ እንትን አልነበርኩም። ቻሌንጅ አካውንት የዲሙና የሪል አካውንት ለመመዝገብ የመጡ ብዙ ሰዎች ስለነበሩ ፕላስ ደግሞ ስለዛ አንዳንድ ነገሮችም እያረጉ ነበርና በትሬዱ ላይ ፎከስ እያረጉ ነበርም በዚህ ማለት ነው። ስለዚህ እዚህ ፖይንት ላይ ተሸወርኩኝ፣ ብሬክ ኢቭን ነካብኝ። በሪል አካውንት ላይ ግን ቲፒ ታረኩኝ ማለት ነው። ስለዚህ ይሄን ይመስላል።
ኦቨርኦል ዊኩ ዊን ነበረ፣ 2 ዊኩ ዊን ነበረ ለእኔ ማለት ነው። ግን በቻሌንጅ አካውንቴ ብሬክ ኢቭን ነበር ቤዚካሊ ማለት ትችላላችሁ። ብዙም ዊን አላገኘሁም፣ ሉዝ ነው። ሉዙም እስከ $150 ደርሶ ነበረ ከ300 ምናምን ነገር በዚህ 2 ሳምንት ውስጥ እስከ $150 እስከ $130-20 ደርሶ ነበረ ጆዳውንስ ማለት ነው። ከዛ ከ120 ነው ወደ ስንት ደረሰ አሳያችሁ። እንደምታዩት ይሄ ነው ይታያላ። አካውንቱ ያው አሁን ያለበት ስንት እንደሆነ እዩት። ዘን ይሄ ነው what I'm talking about ጎልዱ ማለት ነው። በዚህ አካውንት ነው ሙሉ ሴቭ ያደረኩት። ስለዚህ ብሬክ ኢቭን ነካብኝ አልኳችሁ ደግሞ እነዚህ ናቸው። እዚች ጋር ብሬክ ኢቭን አለ፣ እዚህ ጋር ብሬክ ኢቭን አለ። እነዚህ ቤዚካሊ 1.4 ምናምን የሚባሉት እነዚህ ብሬክ ኢቭን ናቸው። ያው 1.4 እዚህ ጋር ብሬክ ኢቭን ነው። ከላይም ብንወጣ ብሬክ ኢቭን አለ። ሶ 1.5 ብቻ ሉዝ እቺኛው ይታያችኋል። ጎልድ ላይ አንድ ሉዝ ያደረኩት ይኸውና። ስለዚህ ቶታል ያለበት ብቻ አሁን ያለበት ይሄ ነው ከዛኛው ካለፈው ማለት ነው። ሶ ይሄን ይመስላል። ቀጣይ ሳምንት 2 ሳምንት ብዙ ማስተካከላቸው ነገሮች አሉ። ግን አካውንቱን ከዚህ በኋላ እንደ እንቁላል አላየውም ማለት ሪዘርቭ አላደረገውም። ብሎክ አደረገም ብሎክ ያደርጋል። ኤግዛክትሊ ሌሎች አካውንቶች ላይ የምከተለው ነገር ነው መከተለው። የራሴን መከተል ያለብኝ በሌሎች አካውንቶች ላይ ራሱን እዚህ ላይ ይከተላለሁ ማለት ነው። ስለዚህ ብሎክ አደረገም ያደርጋል። ግን ቶሎ ግሮ እንዲያደርግ ነው ከዚህ በኋላ ማድረገው። አግሬሲቭ አልሄድም፣ ብዙ ሪስክ አላደርግም። ሪስክ ማድረገውን ነገር ጠብቃለሁ። ግን ማድረግ ያለብኝን ኤግዛክትሊ በሌሎች አካውንቶች ላይ ማድረገውን አደርጋለሁ ማለት ነው። የተለያየ ትሪያል ወስድም ለማለት ነው። ይህን ይመስላል። የዚህኛው 2 ሳምንት ደግሞ እየጠበቃችሁ ያላችሁ ሰዎች የጊቫዌ አሸናፊ ከእናንተ የሚጠበቀው ቪዲዮ ሰርታችሁ ታግ ማድረግ ነው። ከዛ ሰው ይመረጣል። ፕላስ ደግሞ ከቲኤንቲ ሜምበር ውስጥ ያለ ሰው ይመረጣል። ስለዚህ ሜምበር ውስጥ ብትሆኑ የመመረጥ ፕሮባቢሊቲያችሁ ሃይ ነው። ከሜምበሩ ይመረጣል። ቪዲዮ ሰርቶም ቲክቶክ ላይም ኢንስታግራም ላይም ታግ ያደረገኝ ሰው ቲክቶክ ቪዲዮ ሰርታው ስላችሁ እስኪሉ ወይና ክርስቲያን አለኝ እና ክርፓስ አድርግ ያለኝ ሰው ይመረጣል ማለት ነው። ያሸነፋችሁ 3 ሰዎች ከቲኤንቲ እና ቪዲዮ ከሰሩ ሰዎች ይሄ ነው። እነዚህ የቲክቶክ ዩዘር ኔም እና የቲኤንቲ ሜምበር ያላችሁት ስም ነው። ስለዚህ እነዚህ የሆናችሁ ሰዎች እዛ ላይ መልክላችሁ ኢንፎርሜሽን አለ ትልቁኛላችሁ። በዚህ ቀጣይ ሳምንት ላይ አካውንቱ $5000 ቻሌንጅ አካውንት የሚገባ ይሆናል። ፕላስ ደግሞ የዴሞና የሪል አካውንት ቻሌንጅ ሊጀመር ነው። ኦልሬዲ ምዝገባው ተጀምሯል። እዛ ላይ መመዝገብ ከፈለጋችሁ አቤኔዘር ቲኤንቲ በሚለው ቴሌግራም ቻናል ላይ ጆይን አድርጋችሁ ፖስት ፒን የተደረገ ሜሴጅ አለ። እዛ ላይ እንዴት መመዝገብ እንዳለባችሁ ለቻሌንጁ ያስረዳችኋል ማለት ነው። አይ ሆፕ ቀጣይ ሳምንት አሪፍ ታይም ይኖራል ብዬ ተስፋ አደርጋለሁ። በትሬድ ማለት ነው። ፕላስ ደግሞ ቻሌንጁና ሪል አካውንት ቻሌንጅ ሁለቱም ነው አንድ ላይ የምናስኬደው። እዛ ላይም ደስ የሚል ታይም ይኖረናል። እወዳችኋለሁ። ሰብስክራይብ አድርጉ። አካውንት መክፈት ከፈለጋችሁ ጎት ፋይንድ ትሬድ ማርኬት ሪኮመንድ አደርጋችኋለሁ። ሊንኩ ዲስክሪፕሽን ላይ አለ። ባይ